እሺ ይሄ ቪዲዮ ለታሪክ ይቀመጥ። እየሄድኩ ያለሁት አንድ ጌ የሆነ ሰውዬ ቀጥሮኝ፣ በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔም እንደነሱ ሆኜ አውርቼዋለሁ ማለት እኔም ልክ እንደ ጌ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ። እያንዳንዱን አነብላችኋለሁ። አሁን ከአዲስ አበባ ተነስተ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ከዚህ በኋላ የምር እየመጣ ከሆነ ይሄ ቪዲዮ ከቤት ይወጣ ነው እሱን ለማግኘት እየቀረስኩ ያለሁት። ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቅ አመድ ነው እናበላው ማለት ነው። አመድ በአመድ አረጌ አንከባልዬ። እኛ ኢትዮጵያኖች እንደዚህ አይነት እንግዲህ እያወራ ያለው ስለ ታዋቂው ጋዜጠኛ ሶፎንያስ ነው። አይ ቲንክ ከሁለት ወር ምናምን በፊት እግረኛው ሚዲያ ኢንተርቪው አድርጎት ነበርና ኢትዮ ኢንፎ የሚባል ባለሳሳት ወደ 800,000 ተከታይ ያለው አንድ ዩቲዩብ ቻናል አለ። እግረኛው ሚዲያ ላይ ቀርቦ በተናገረው ነገር ኢትዮ ኢንፎ ዩቲዩብ ቻናል በጣም ተችቶት ነበርና እስቲ ማስረጃ አለኝ ነው የሚለው። አብረን እንወስድ። አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተሉ። እሺ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንቱ ነው። መጀመሪያ በዚህ ነው በውስጥ ያወራኝ። ሶፎንያስ ዋሲሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41100 አካባቢ የሚጠጋ ፎሎወር አለው። ያው ፎቶንም እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደህና ነህ የሚል ጽሁፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ ያወራነውን አሳያችኋለሁ ማለት ነው። እንግዲህ ተመልከቱት። እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው። ደህና ነኝ ደህና ነህ ስለው ይኸው እንደምታዩት አለው ልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይህንን ያልኩት እኔ ለምንድን ነው እኔ ይህንን የወሰድኩት የነበረው ፈታ እንበል ሲለኝ አይ ቲንክ የሆነ ፈታሾ የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት። ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚል ምንድን ነው ብሎ ጠየቀኝ። አረ ሶፊሻ አታወዛግበኝ፣ የጠየቀኝና ሐሳቡን ያነሳው እኮ አንተ ነህ፣ ፈታ እንበል ያልከው እንዴት ነው ብዬ ጠየቅኩት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ፣ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድነው ያለኝ? እንግዲህ እያወራ ያለው ስለ ታዋቂው ጋዜጠኛ ሶፎንያስ ዋሲሁን ነው። እየተከራከራችሁለት ያለው ደግሞ ከሁለት ወር በፊት እግረኛው ሚዲያ ኢንተርቪው አድርጎት ነበርና ስሙን ባለሳሳት ኢትዮ ኢንፎ የሚባል ወደ 800,000 ገደማ ተከታይ ያለው ቻናል አለና እግረኛው ሚዲያ ላይ ቀርቦ በተናገረው ነገር እና እግረኛው ሚዲያ ጋዜጠኛው በጠየቀው ጥያቄ ተንተርሶ እየተቸው ነበረ ኢትዮ ኢንፎ የሚባለው ቻናል ማለት ነው። እግረኛው ሚዲያን በጣም ተችቶታልና ስለሱ ነው እያወራ ያለው። እየተከራከራችሁለት ነበር ያለው እሱን እና ማስረጃ አለኝ ነው የሚለው። እስቲ አብረን እንየው። ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔን ዩዘር ኔምን ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለሁልህ ሶፊዬ አንተ እንዴት ነህ አልኩትኝ። ከዛ አለሁልህ ፍርዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌን አልኩኝ። ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ፣ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። እንግዲህ የአዳማ ልጆች ቀጥረውታል እንደበድበዋለን እያሉ ነው። እስቲ እናያለን አብረን። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ
ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት፣ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱሊ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው፣ እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድነው ያለው እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ፣ ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔም ወዲያው ስለተረዳሁት ምንድነው ያልኩት፣ ኦ ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል፣ ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይሄንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሾት እያደረኩኝ ወዲያው ነበር ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ። ከዛ ወዲያው አደል አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል፣ ምኑ እንደሚጠላ ባይገባኝም ብዬ ያው የሱን እንትን አጸደኩለት። ይሄ በቃ ችግር የለው እውነት ነው በጣም ያምራል። ያው እኔም እንደ ጌይ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣት ስለነበረብኝ አዎ አልኩት። ወዲያው ምን ብሎ መለሰ፣ ያ በተለይ የደረት ብዙ ነው አይደል ብሎ ላከል። የደረቴ ጸጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በጸጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በጸጉር የተሸፈነ ነው። አዎ ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድን ያለኝ ያው እኔም እንደለመደው እንዲሻፍድ ብዬ ስላሰብኩኝ ምንድን ያልኩት አዎ እንዳለ ከእግር ጥፍሬ ጀምሮ እስከ አንገቴ ይደርሳል ብዬ አወራሁት። እንግዲህ አስቡት ወንድ ልጅ ሆነን እንደዚህ ስናወራ፣ ወንዶች ሆነን እንደዚህ ስናወራ እኔ አውቄ ነው ሆን ብዬ እንደዚህ እያወራሁት ያለሁት፣ ምክንያቱም ቀንዝሮበት እንደሆነ ገብቶኛል። ስለዚህ እኔም ማስጨረስ ስለነበረብኝ እንደውም እንዲጓጓ ብዬ አዎ ከእግር ጥፍሬ ጀምሮ እስከ አንገቴ ድረስ ነው ያለው ብዬ አወራሁት ማለት ነው። ኔክስት ምንድን ያለው ያው እዚህ ጋር እንዳያችሁት ዋው ይኮሰኩሳል አለ። ይሄ ውሻ የሚኮሰኩስ ይኮስኩስ። ምናልባት ይሄን ቪዲዮ እየሰማሁ ከሆነ ገና እኔ እናንተ አንላቀቅም። እሺ ይሄ ለኔ የክብር ጉዳይ ነው። ገብቶሃል? አንተ ውሻ በክት ማትረባ አገኘሃለሁ። ደግሞ ቆይ ብቻ አሳያችኋለሁ። ፋይናሊ እንዴት አድርገን እንደቀጠቀጥ ነው አሳያችኋለሁ እያንዳንዱ ነገርና ያ ይኮሰኩሳል ብሎ እኔን ያወራኛል። በጣም ጥሩ ምንም ችግር የለም። እኔም እያስቀጠልኩት ነበረ። ቀጥሎ ምንድን ያልኩት ወይ ደግሞ ምንድን ያለኝ ያው ከላይ እንደምታዩት አንድ ቀን አየዋለሁ አለ ይሄ ውሻ። ከዛ በኋላ እንዴታ በደስታ ብዬ እኔም ልብ ቅርጽ አድርጌ ላኩለት ማለት ነው። ያው እንደዚህ ልብ ቅርጽ ምናምን ሲያዩ ይቆምባቸው የለ እንደዛ ብዬ ላኩለት። ከዛ እዳስሰዋለሁ ብሎ ላከ። ያው እንግዲህ እየተመለከታችሁት ነው የሱ አካውንት ነው ሶፊ ይላል ከላይ። ከዛ ምፈልግ ከሆነ አልኩት ያ አለኝ ይሄ ውሻ። ከዛ ስታይል ብዬ ልከዋለሁ። እዛ አካባቢ መቼስ እጅብ ያለ ነው አለኝ። እዛ አካባቢ ማለት ከታች ብልት አካባቢ ያለውን ጸጉር ማለት ነው። እንደዛ ሲል ምንድነው ያልኩት ምን ጥያቄ ያለው ብዬ ላኩለት። ከዛ ምን ብሎ ላከ ዋው አሳየኝ ብዬ አላስጨንቅህም ብሎ ሲል እኔ ምን አልኩት መልሼ እንግዲህ ካልክ እኔም እይ ብዬ አላስጨንቅህም ብዬ መለስኩለት። ከዛ ምን ብሎ መለሰ በእውነት አሳየኝ የገመትኩት ነገር ስላለ ነው ብሎ ልብ ቅርጽ አድርጎ ላከ። ከዛ እኔ ወንድማችሁ ምን ብዬ መለስኩለት እንዲህ በቀላሉማ አይሆንም ማለት ትንሽ እንዲጓጓ ብዬ ስላሰብኩ እንዲህ በቀላሉማ አይሆንም ብዬ ጻፍኩለት። ወዲያው ምን ብሎ መለሰልኝ ያው እዚህ ጋር እንደምትመለከቱት እኔም አሪፍ በርገር እልክልሃለሁ አለ። ያው በርገር ማለት ቂጡን ነው ገብቷችኋል። በአጭር ቋንቋ ቂጡን ይሄ የተፖሸረ ቂጡን ሊልክልኝ እልክልሃለሁ ብዙ ያልተነካካ ነው ብሎ ላከልኝ ማለት ነው። ባይሆን እኔ ምን አልኩት ከዛ ባይሆን በርገሩን ከላክልኝ እኔም አጣጥቤ አደራርቄ እልክልሃለሁ ብዬ ትንሽ እንዲጓጓ አደረኩት። እሺ ያለኝ ከዛ አፍጥኗ ሶፍ ብዬ የልብ ቅርጽ ምልክት አደረኩለት ይሄ የተረገመ ውሻ። ከዛ ምን አድርጎ ላከልኝ ያው እዚህ ጋር እንደምትመለከቱት በአንድ ጊዜ እይታ እንዲጠፋ አድርጎ ላከልኝ። አሁን ይሄን ስክሪንሾት ማድረግ አይቻልም፣ ምንም ማድረግ አይቻልም። ብቻ ከፍቼ እኔ አየሁት ማለት ይጠፋል ወዲያው። እዚህ ጋር እንደምትመለከቱት ያው እንዲጠፋ አድርጎ ነው እንትን ያለው። ወዲያው ሾፍኩት ምን አይነት የተረገመ ቂጥ እንደላከልኝ ብታዩት ማለት ነው። እርግም ያለ ቂጥ የሚያስጠላ ቂጡን ላከልኝ። ከዛ እኔ ምን ብዬ ላኩለት ካየሁኝ በኋላ
ዋው ምናምን ብዬ ላኩለት። በቃ ያበደ ነው አይነት ነገር ማለት ነው። እንደምጓጓስ መስዬ ላኩለትኝ። ከዛ ወዲያው ማውራቻችንን ቀጠለን ማለት ነው። ከዛ ዋው ካልኩት በኋላ ወደድከው ምናምን አለኝ። እንዴት አባቱ ዘግናኝ በርገር ነው ብዬ ላኩለት፣ ይሄ ውሻ። ከዛ በኋላ ያ በዛ ላይ ጠባብ ነው ምናምን ብሎ ጻፈልኝ። ይጣፍጣል ብሎ ላከልኝ። አይ ኬንት ብዬ በቃ እኔም እንዳልቻልኩ አስመሰልኩት። ከዛ በኋላ ምን አለ፣ እስቲ ያንተን ሊየው አለኝ። ማየት ብቻ ምን ዋጋ አለው ካልተበላ ነው ምናምን ብዬ ጻፍኩለት። ከዛ ትበለዋለህ ምናምን አይነት ነገር አለኝ ማለት ነው። አሪፍ ነገር ተሸክመሃል ማለት ያው ብልቴን ነው እያወራኛለሁ። አሪፍ ነገር ተሸክመሃል ምናምን ሲለኝ እሱን አይተህ ብትሞክረው ምን ይልሃል ብዬ ላኩለት። ደስ ይለኛል አለኝ። ወፍራም እወዳለሁ ምናምን ብሎ ጻፈ። እንግዲህ ተመልከቱት ይሄን ሰውዬ ምን እየጻፈ እንደሆነ። ወፍራም እወዳለሁ ብሎ በጻፈ ጊዜ ይሄ ግን ወፍራም ብቻ አይደለም ረጅምም ነው ብዬ ያው ልቡ እንዲጓጓ ከታቸው እንግዲህ እንደምትመለከቱት እየጻፍኩለት ነበር ማለት ነው። ከዛ በኋላ ማርያምን ብሎ ላከ። ደግሞ ማርያምን ብሎ ይጠራል ይሄ ውሻ። ከዛ በኋላ አንጀት አርስ ነዋ ብሎ ጻፈልኝ ማለት ነው። ከዛ ማርያምን አልኩት እኔ ራሴ መልሼ። መቼ ትሞክረዋለህ ስለው መቼ ልሞክረው፣ የት ነህ፣ ቤትክ የት ነው ምናምን ብሎ ጠየቀኝ ማለት ነው። መጥቶ እንግዲህ ይሄ እንትን ያው የለመደው ሊያረግ። ከዛ ምንድነው ያልኩት፣ ጥያቄን በጥያቄ ውዴ በቃ ላኮርፍ ነው ምናምን ብቻ እንደዚህ ያልኩት። እሺ አታኩርፍ፣ አታሳይኝም የኔን አይተ የለ ምናምን ብሎ ላከልኝ ማለት ነው። ከዛ እኮ ላገኝህና ላፈጣጥ ነው ምናምን አልኩት። ከዛ ዛሬ አቅምሰኝ አለኝ። በደስታ ትመጣልኛለህ ብዬ ላኩለት ማለት ነው። ከዛ በኋላ አዎ የት ልምጣ አለኝ። ስራ የለብህም አልኩት። አውቄ ያው እኔ ያው የከተማ ልዩነት ስላለ ማለት ነው። አዎ አለኝ። ከዛ ቶሎ ከወጣህ ትደርሳለህ። ቆይ አንዴ ልመልሰው ወደኋላ እና ያው ቶሎ ከወጣህ ትደርሳለህ፣ በአንድ ሰዓት ውስጥ ትገባለህ፣ እኔ ያለሁት አዳማ ነው ብዬ ጻፍኩለት ማለት ነው። ምላሹ ምን ይሆናል ብዬ መስማት ስለፈለኩኝ ማለት ነው። ከዛ ወዲያ የፈጠነ ምንድነው ያው እዚህ ጋር እንደምትመለከቱት ሶፊ ይላል። የሱ ስትሪዎች ናቸው እዚህ ጋር የምትመለከቱት የሱ አካውንት ነው። ከዛ ያው እንግዲህ የተባለውም አልቀረም እመጣለሁ አይነት ነገር ነው ያለው። እስቲ እዚህ ጋር ተመልከቱት። ከዛ ሩቅ ነህ እኮ ምናምን ብሎ ላከልኝ። ቦታ አለህ ምናምን አለኝ። ደግሞ አዳማ ምን ትርቃለች ምናምን አልኩት። አዎ ቦታ አለኝ አልኩት። የራስ ቤት ነው ወይስ የጓደኛህ ምናምን ብሏል። የራሴ ካልተመቸህም መቀየር እንችላለን፣ እሱ አያሳስብም፣ ብቻ ናልኝ አልኩት። ከዛ ናልኝ ይጽፈዋለሁ። አንድ ሰው መጨመር ትችላለህ ብሎ ጠየቀኝ። ለማን ነው ብዬ ጠይቁት። እኔ እዚህ ጋር አልገባኝም ነበር። አንድ ሰው መጨመር ትችላለህ ሲለኝ ምን ለማለት እንፈልጉ እንደሆነ ነበር አልገባኝም ነበር። ከዛ በኋላ ለማን ነው ብዬ ጠይቋለሁ። ምን ብሎ ይልክልኛል? ለኔ ነዋ፣ አንድ ካልበቃኝ ብዬ ነው፣ ሜቢ ካልጠገብኩኝ ምናምን አለኝ ማለት ነው የናዝሬቱ ኢየሱስ። ከዛ ወዲያው እሺ ደውልለታለሁ አልኩት። ማን ነው? ቆንጆ ነው እንዳንተ አለኝ። ይሄ ውሻ አንተ በክት አገኘሃለሁ፣ እኔ ገና አልለቅህም፣ እኔ እንደ ሴት ታቆላምጠኛለህ። ከዛ ምርጥ ዕቃ ነው አልኩት ማለት ነው። ከዛ መልኩስ ምናምን ብሎ ጠይቀኝ። እዚህ ጋር እንደምትመለከቱት ጸጉሩ ሉጫ ትንሽ ምንድን የሚለው አንዴ ቆይ ላንብበው። ያው ከኔ ረዘም ያለ ለማለት ፈልጌ ነው። ከኔ ረዘም ይላል፣ ቀላ ይላል። በዛ ላይ ምንድን የሚለው ሰለሞኑ ያበደ ነው አልኩት። ያው ሰለሞኑ ስላችሁ ብልቱ ትልቅ ነው ለማለት ፈልጌ ነው፣ እንዲጓጓ ማለት ነው። ልክ ወዲያው እንደጻፍኩለት ምንድን ነው ያለኝ? እሱም እንደምትመለከቱት ማርያምን እመጣለሁ ብሎ ላክልኝ። አንተ ማርያምን ትላለህ? ወይኔ ወይኔ እኮ ኖ እኮ ሊሆን ያለኝ ለካ ፍርዬ ምናምን ብሎ እያለ ሲልክልኝ ሶፍ አትመጣም ንገረኝ ስለው ማርያምን እመጣለሁ፣ ኦልሬዲ ፍለርት አድርጌያለሁኝ እኮ ማየት እፈልጋለሁ። ምንድን የሚለው ማየት ስለፈለግኩ ነው ላክልኝ ነው ምናምን አይነት ተረዳኝ አይነት ነገር አወራኝ። አፍጥነው አዳማ እንደገባ ፍራንኮ ነው ጋር ነው የምትወርደው፣ ደውልልኝ እዛ ስትደርስ ምናምን ብያልኩት። ከዛ ልታሳየኝ አልፈለክም ብሎ ላከልኝ ማለት ነው። ልታሳየኝ አልፈለክም ሲለኝ እሱ ሰርፕራይዝ ይሆንልህ ግን አንተ ግን ምንድን የሚለው አንዴ ኦኬ እሱ ሰርፕራይዝ ይሁንልህ ግን አትጠራጠር፣ እመነኝ፣ ስታየው ትወደዋለህ አልኩት ማለት ነው። ከዛ በጣም ትልቅ ነው ብሎ ላከልኝ ማለት ነው። ከዛ ከምታስበው በላይ በዛ ላይ ኤክስፒሪየንስ አለው ማለት አልኩት ማለት ነው። ከዛ ወዲያ ዋው ብሎ ከላከ በኋላ ከቁመቱ ረጅም ነው፣ ውፍረቱስ ኖርማል ነው ወይስ በጣም ትልቅ ሲለኝ ለምን ጊዜ ተፈጅብኛለህ ተነስተህና አልኩት። በቃ እንዲመጣ ስለፈለኩኝ ማለት ነው። ከዛ እመጣለሁ ማርያምን ለማወቅ ነው በጣም ትልቅ ነው ብሎ ጻፈልኝ ማለት ነው። አዎ አልኩ ሶፊ ብዬ እኔም ከታች ጻፍኩለት። ያው እንግዲህ እዚህ ድረስ አድርሼዋለሁ እያያችሁ ነው። ከዛ በኋላ ምንድን ነው ያለኝ?
ኤክስትሪም ወፍራም ምናምን አለኝ ማለት ነው። ከዛ ኤክስትሪም ሳይሆን ረጅም ወፍራም አልኩት እኔም አውቄ ማለት ነው። ያው ምክንያቱም እሱ የሚጠይቀኝ በሙሉ ከመለስኩለት ውሸት ነው ብሎ እንዳያስብ ማለት ነው። ከዛ ምንድነው ብሎ የጻፈልኝ ዋው ዛሬ የምወደውን ላገኝ ነዋ ብሎ በልብ ቅርጽ ላከ። በሚገባ አልኩት። ይሄ የተረገመ በሚገባ አልኩት። ከዛ የፈጠነ ምን ብሎ ነው የጻፈው? መጣው በቃ ስልክህን ላክልኝ አለኝ። ስልኬን እንደምታዩት ላኩለት። ቶሎ በል በእናትህ ፍራንኮ ስትደርስ ደውል ምናምን ብዬ እኔም ከታች ጻፍኩለት ማለት ነው። ከዛ እየፈጠነ ለጋሃር ነው መኪና ማገኘው ብሎ ጻፈልኝ። ከዛ ከቃሊቲም ትችላለህ አልኩት። ያው ከቃሊቲ ስለሚቀል ማለት ነው። እንግዲህ ከዚህ ቀጥሎ ያለውን ተከታተሉ ማለት ነው ሁላችሁ። እሺ ሰዎች ይኸውላችሁ አሁን በጣም የምታውቁት አርቲስት ጌ የሆነ ስክሪንሾት አድርጌ ያው አሳይቻችኋለሁ። ቅድም እንግዲህ መግቢያ ላይ እንደነገርኳችሁ አሁን ከወንድሜ ጋር እዚህ ጋር አለው ተገናኝተናል። ያለውን ነገር ኦልሬዲ ተነጋግረናል። መጥቶ አይተ ነው የምርም ጌ ከሆነ ወንድ ምንድን ነው የምናደርገው? እንገለዋለን። ብራዘር ምንድን ነው የምናደርገው? በቃ ነይ ጠበይ ቆይ እና ና የተናገረው ሰምተሃል አይደል? ያለውን አንብበሃል። ጌን እና ብራዘር ገባ አይተሻል። አሁን እኛ ጌን አናበረታታ። አካውንቱን ማዘጋት ይችላሉ። እንደሚያዘጉት ደግሞ ግልጽ ነው። ስለዚህ በቻላችሁ ታቅም ኮፒ ሊንክ ሼር ምናምን እያደረጋችሁ እናንተ ተባበሩ። እኛ ግን መጥቶ የምር ጌ ሆኖ አግኝተናል እዚህ እኛ ጋር ከደረሰ ታያችኋል። ይሄ ቀጥታ መግደል ምን መራራት የሚያስፈልግ እኛ እንደዚህ አይነት ነገር አናበረታታም፣ እንገለዋለን። ውሻ አያረግም ምናምን እንዴት እንደማያረግ አሳያችኋለሁ። እንግዲህ አሁን ተገኝተናል፣ እዚህ ጋር ቆመናል፣ እየጠበቅነው ነው። ሲመጣ እንደምናደርገው እንገለዋለን። ብሮ ተዘጋጅተሃል? አቋቋም ራሱ ያስታውቃል ለመግደል በዚህ አጣና ሐሳብ የለም። እንደዚህ አይነት ሀገራት ምን ታረግ እግዚአብሔር ነው አይደለ? ሰምተህ ታውቃለህ? ግን እንደዚህ አይተህ ታውቃለህ? ጌኒንግ ሲባል ዝም ለመጀመሪያ ጊዜ እንደዚህ አይነት ነገር አሁን ስለ እንደዚህ በአባባል ወሬ ምናምን ሰማለሁ እንደዚህ ሲፈጭ ምናምን፣ ግን ዛሬ በአንተ ስልክ ላይ እንደዚህ አይነት ነገር እንሳይ ደግሞ በኢየሱስ በጣም ነው ያስጠላኝ። ገብርኤል እንገለዋለን ይምጣ ብቻ። ሞስ ከአዲስ አበባ ተነስቻለሁ ብሏል። አንድ ሰዓት ነው የቀረው። በዚህ አንድ ሰዓት ውስጥ ከደረሰ ያው ወደ ሞት ቀጠና ነው እንግዲህ ምን ልከው። እንደዚህ አይነት ድፍረት ሳይው ፎሎ አረገኝ። ከዛ በውስጥ ይሄ እንትን ነው ገና ሪከርድ ነው፣ ገና ቮይስ ሪከርድ የተደረገ ነው። እዛ ጋር ምንም እኔ አሁን ምን መሰለህ አለሳልሼ እንዲመጣ ነው ያደረኩት። ራሴ ጌ ሆኛለሁ። ገብቷል? በሱ አሁን በሱ አስተሳሰብ እኔ ጌ ነኝ እና በቃ እንደተመቸው ምን እንደተመቸኝ ቂጥህ ያምራል ምናምን እያሉ አደነኩለት። ከዛ አሁን ተንሰፍስፎ ሊመጣ ነው ማለት ነው። የት ነህ? እኔ እዚህ ምን ነው ና ተሰብስበናል። ብቻ ለማንኛውም እየጠበቅ ነው። ያው እዚህ ጋር እንደምታዩት ጀማው አንድ በዛ ጋር ይታያቸዋል። ያው እዚህ ጋር በባጃጅ ምናምን እዚህ ጋር ምን ያለው እንጠብቃለን። ታውቀዋለህ? ባሳይ ተበቃት ትደነግጣለህ። ታውቀዋለህ? ሪአክሽንን ባይ ደስ ይለኝ ነበር ጌታን እኮ ሳይኛ። እሺ ስሙን ብነግርህ ታውቀዋለህ? ጋዜጠኛ ታዋቂ ጋዜጠኛ ነው። ቴሌቪዥን አታውቅም? ያሁን አይደለም በልጆች እያለ ራሱ እየሰራ የነበረ መዝናኛ የወጣቶች ፕሮግራም ያስተላልፍ የነበረ ሶፎንያስ የሚባል አቦ ላሳየው። በቃ አሳየው ሲሆንና አንቺ ፍሬጅስ የሆነ ችግር ገጠመኝና መጣ። ለምን ይሄዱ ላይ ይታያላ ሲያዝ ለምን እንዳያስኩት ብነግርህ ያው ጥቅሙን ትነግረኛለህ ብዬ አስባለሁ። እንግዲህ ለምንድን ነው አንድ ታዋቂ ሰው አለ በኢትዮጵያ ቴሌቪዥን የምናውቀው ጋዜጠኛ። እሺ ሶፎንያስ ይባላል እና ብታየው ታውቀዋለህ። ኢትዮጵያ ወጣቶች ላይ ፕሮግራም ያቀርባል። ኦኬ ታወቀው በስሙ ምናልባት እሺ ብቻ ግን ቡሽቲ ነው እና እየመጣ ነው። እኔ እንደ ጌሆኛ አውርቼው ሊደክለኝ እየመጣ ነው። አበረፋ የምር እኔም አውቄ እንደዛ አወራሁት። እሺ እና ከዚህ ፊት እግረኛው ሚዲያ ላይ ቀርቦ ምናምን ተወራበት እና ውሸት ነው ሰዎች ሀክ አድርገኝ ነው አለ። አሁን ግን እኔ በድምጽ አወራኝ፣ ቴክስት ላይ ቴሌግራም ላይ አወራኝ፣ ቲክቶክ ላይ አወራን፣ አካውንት አወራኝ። አሁን ተጣጣበ ጠብቀኝ ብሎኛል ቴክስት ልኮልኝ። የወረደው እግዚአብሔር ምስክሬ ጌታ እግዚአብሔር ያው ምን ጠብቁስ ነው እንዴ ያሰብሰብ ሲመጣ ያው ልናስተናግደው ማለት ነው። እኔ አውቄ ሆን ብዬ አወራሁት። እሺ የት ደርሻለሁ አለ ታዲያ ወጥቻለሁ ብሏል። ከአዲስ አበባ እዚህ ነው ዛሬ የሚያድረው። ዝም ብለን እኔ ሄጄ ፍራንኮ ከጠብቀኝ ብዬዋለሁ። ሲመጣ በቃ ደውሉልና እንደዚህ አይነት ነገር አለ ይፈልጉኛል። እኔም ተዘጋጅቻለሁ።
ምን ትላለህ ግን አንተ? እኛ ሀገር ላይ እንደዚህ አይነት ነገር ተቀባይነት አለ? እንደዚህ ነገር ከባህልም አንፃር ከምንም አንፃር እኛ ሀገር ላይ እንደዚህ ጥሩ አይደለም። ሶ ይሄ ዱላ እንግዲህ ለምን ጥቅሙ? ሲጀመር በዱላም ብቻ አይደለም እኛ የምናስተናግድበት እናስተናግዳለን እንጂ አሁን እሱ የሚያውቀው እየመጣ ነው። እኔ እየጠበኩት ነው። አንሳስ ማንሳካለ ባንሳ እና ይኸውላችሁ እንደነገርኳችሁ ነው። አንድ ሰው እዚጋም ተጨማሪ ሰው አግኝተናል። ፈርጠም ያለ ሰው ነው። ሲመጣ እንግዲህ ያለውን ነገር አሳያችኋለሁ ማለት ነው። እየጠበቅነው ነው። ከመጣ መጣ፣ ካልመጣም ደግሞ እንግዲህ ባይመጣ ይሻላል። ከመጣ እንገለዋለን። ስለምንገለው ይሄን እንምላችሁ ይላችሁ እኛ ሀገር ላይ እንደዚህ አይነት ነገር ተቀባይነት የለውም። እኔ በፍጹም አልፈቅድም፣ በፍጹም እኔ በይው። ስለዚህ እንግዲህ ያው እንጠብቃለን ማለት ነው። አብረን እናያለን። ደውልኝ አዝልከኝ ታውቃለህ? አራቃለሁ አለኝ። ያው እየጠበኩት ነው እልሃለሁ። ይሄ ቀጥታ አሁን ከመጣ በኋላ ያለውን ሪአክሽን ዩቲዩብ ላይም ቲክቶክ ላይም ስለሚለቀቅ ምን ያህል እንደምንቃወም ኧረ እኔ ኖርማል ያው እንደዚህ አትይኝም እንዴ? ምን ያው አንድ ላይ ነው በቃ አብሽር። አይ በነገራችን ላይ አሁን እኛ ግን ያለህ ምልከታስ የሆነ ነገር ነው ከውጪ የምናመጣውን ነገሮች እዚህ ላይ እኛ የሃይማኖት ሀገር ነን። የሃይማኖት ሀገር ደግሞ ሲኮን ደግሞ አንዳንድ ለራሳቸው ጥቅም ነገር ብለው የሰው ህይወት የሚያበላሹ ብዙ ሰዎች አሉ። ስለዚህ እነሱን ደግሞ መንግስት ካልቻለ እኛ እንፋረዳለን። በቃ ይሄ የማይቀር ጉዳይ ነው። በቃ ነግበኔ ነው። አካውንታችን ቢዘጋም አካውንቱ ቢዘጋ ሌላ አካውንት ከፍታለን። ችግር የለውም። ይዘጋኛ እሱ ያሳስበናል። ችግር የለውም። አንተም ወይ ንስሓ ግባና ተጠመቅ ይሻላል። ወደሱ ነው የሚሻለው። እንደዚህ እንደዚህ ይጣብቻ ምን አላት ተከተከተውና ማለት ነው። ለድመት ስጧል። አይ እውነት ለመናገር ሲመጣ ለማስተማር እንሞክራለን። እንመክረዋለን። ንግግር አይፈቶም እኮ ነው ነገር ነው። ምን ይፈታ? ንግግር አይፈቶም ሌላ ነገር ነው። ይሄ ከሃይማኖት የሌለ ነው። በቃ እኔ አሁን ራሱ የእምነት አባቶች ምናምን ለምን ዝም እንደሚሉ ራሱ ነው ግራ ይገባ። አሁን ወጣት ነንና ያው ወጣት ላይ እንትን መሆን የለበትም። ሃይማኖት አባቶችም ይታገሉ። እነሱ ሲታገሉ አይ ነገሩን ነው ነገም አንተ ያሰባል እኮ ነገም አንተ እስከሚል ተጠበቅ የለብህም። መወሰን ያለብህ ጋርዷለሁ። አይ ቁም ነገር ጌታ በነገራችን ላይ በጣም ብዙ ወጣት በዚህ ነገር ላይ አዲክትድ ነው። ቁም ነገር ምን ነገራችሁ ላይመስል ይችላል። በየቦታው አንድ ሰው ስለ ጌታ ተነስቶ ቪዲዮ ቢሰራ አካውንቱ ሪፖርት ተደርጎ ይዘጋል። ያ ማለት በጣም ነፍ ናቸው። በራሱ ካልደረሰበት ራሱ እንዲህ ካላፈነደ ራሱ ሲገባል። አንተ እኔ ይሄ ወንድሜ አብሮ አደጌ ነው። ከሱ ጋር አንድ አልጋ ላይ ስንተኛ ራስጌና አድርጌ ወንድ ሲነካኝ እንኳን አልወድም። የገዛ ወንድሜ እንገር ጭራሽ እንደዚህ አይነት ቂጡን ላከልኝ። ተስፋ ሌለ እግዚአብሔር ምስክር ቂጡን አዙሮ ይሁን ቂጤ ብሎ በሁለት ላከልኝ ማለት ነው። እኔ ልለበልበው ነው እንጂ እኔ ለብላቢ ነው ይለስ። እንዴት ነው ወፍራም ነው ምናምን ይለኛል ማለት ነው። አዎ ወፍራም ነው ነው አለው። እኔ ደግሞ አሁን ብዬ ማለት ነው ጌታን አልሰማም። አንተ በጆሮ ምን አለ ሻወር ጠብቀው ወሰደኝ ምናምን ጠብቀኝ ምናምን ሻወር ወስደህ ጠብቀኝ ቢጃማ አለ ይለኛል ምናምን ማለት ነው። ይሄ ሁሉ ወጣት የምትመለከቱት እንግዲህ አንድ ጌይ ነኝ ብሎ ራሱን የሚጠራ ሰው ዋጋውን ለመስጠት የተዘጋጀ ወጣት ነው። እንግዲህ ተከታተሉን። ፋይናል ላይ ሰውየው ከመጣ ባይመጣ ይሻላል። አይ ባይመጣ ይሻላል። ጭራሽ እዚህ እኛ ሀገር ደግሞ እንደዛ አይታወቅም። እንግዲህ ይሄንን ቦክስ ለምን ፊቱን ለምን ነው ፔትሮስ ቦክሰኛ ነው ልጁ። ይመቻችሁ። እንግዲህ ይሄ ሁሉ ሰው የሚጠብቀው እሱን ነው። ቢጫ የሪቻርጅ ገባበት በዚህ እጅ ተመታ ማለት ሁለተኛ ያስብ ሰደፍ ነው። በዚህ እጅ ከመታ ሁለተኛ እዚህ ጋር አለ ያ ፎቶ ነው አይቷል። ቅድም ያሳየውክ ኧረ በስመ አብ ይቆይ። ኧረ እኔን አንድ ፎሎ አስገባኝ ገለዋለሁ ጨራሽ እናቴ ይገባል። በዚህ ጋር እንደው መገስገስ ነው ትገባለህ።
ፖለቲካማ አታድርጉ። አምነዋለሁ አይከቶም በዚህ ነው የሚበዳ እንግዲህ ካልቀረ ደግሞ ከዚህ ከወፈረ ጥሩ አይደለም፣ ለአንተም ይቀጥንልሃል። ሳይጨመር ይሄ ብቻውን በቂ ነው። አንተ የኔን ቂጥ ልትቆሽር ወንዶ ሰው እንዴት ነው አይ ዞሮ ያው ዛሬ ሟች ነው። እንጠብቀሃለን። ሩም ይዘን ሻወር ታጥበን ያልከኝ አይደለ? ታጥቤ ጠብቄያለሁ። ተጣጥበህ ጠብቀኝ ብለኸኛል። ያው በሸበንዳ ቶቶ ተጣጥኜ እየጠበቅኩ ነው። ያው በጣም የከፋው ህዝብ ነው ያለው። ሰው ጨምር ብሎኛል። እንዴት አይበቃኝም? እንካ እግዚአብሔር በመዳን ያለ ይሄን ነገር ቁም ነገር የምሬን እኮ ነው ብሎኛል። እግዚአብሔር ግን እንደሆነና እንዳልሆነ ይሄን ሰሙ ሲወራበት አብዛኞቻችሁ ሰምታችሁ ወደ አዳማ ብሎኛል። ስለዚህ እሱ ነው አይደለም የሚለውን ነገር በድምጽ ደውዬ የማሰማችሁ ነው። እንግዲህ የእሱን ድምጽ የምታውቁ ሰዎች ታውቃላችሁ ማለት ነው። ተከታተሉ። ከሄደን ጋር የነበረው ሶፊሻ ገባላ ኬላለው እስቲ ቼክ አድርገው። በቃ ቶሎ በል ግን እሺ፣ እንዳይመሽብህ። የሚገርማችሁ ድምፁ ሁላ እንደ ሴት ነው እና አነጋገሩ እንደ ሴት ነው። ግራ የሚያጋባ ነው። ታክሲ እንዳታጣ እኮ በቃ ዝም ብለህ እንትን በላቸው። የሞላ ላይ ገባ። እሺ ይሄ ድምጽ የማን ነው? እንግዲህ የሰማችሁት ድምጽ ነው። ሶፎንያስ ይባላል። ጋዜጠኛ ነው። ከዚህ ፊት ጌነ ተብሎ የሆነ ሀሳብ ተነስቶበት አይደለሁኝም ሰዎች እግረኛ ሚዲያ ላይ በቀረበ ሰዓት ነው እንደዛ ያለውና ጋዜጠኛው ሲያፋጥጠው አካውንት ያክ ተደርጎ ነው ምናምን ብሎ ተናግሮ ነበር። በዛን ሰዓት ኢንተርቪው ሲያደርገው ማለት ነው። ሰርቀውኝ ነው አካውንት ያክ ተደርጎ ነው ብሎ ያወራኝ ነበረ። ያው በድምጽ አሰምቻችኋለሁ። እንግዲህ ይሄን አይታችሁ ምን እንደምትሉ ነው ያለ ማለት ነው። ተከታተሉ። ከመጣ አብረን እዚህ ጋር የምታዩት የተሰበሰበ ወጣት በሙሉ እሱን ነው የሚጠብቀው። እዚህ ጋር የምታዩት በሙሉ ታያችኋላ። ሲመጣ እዚህ ጋር ዱላ ይዘናል እና እናገረዋለን ማለት ነው። ባይመጣ ይሻላል። ለማንኛውም መጣም ቀረም ግን ዞሮ እኛ ግብረ ሰዶምን እንቃወማለን። በፍጹም አንደግፍ። የምትሉት ነገር አለ? መጨረሻ ሲመጣ ይሻላል። ሰምታችኋል። ይመቻችሁ። ይኸውላችሁ ይሄ ጌ ነው ቀጥሮኝ መጣ። ጌ ነው። አትምተው አንተ ምንድነው? ምን አደረኩ ትላለህ? እኔ እናንተ አልጨረስንም። እሺ ወንዴ በቃ ለቀው። ወንዴ ለቀው። እሺ እንግዲህ ቪዲዮውን እንደተመለከታችሁት ነው። ከመጀመሪያ ጀምራችሁ እስከ መጨረሻ የተከታተላችሁ ሰዎች ከመጀመሪያው ጀምሮ አንስቶ ያለው ነገር አሳይቻችኋለሁ። አሁን ይሄንን ነገር የለቀኩላችሁ ለምንድን ነው? እኔ በግሌ የእናንተን አላውቅም።
አብዛኞቻችሁ ግን ይሄን ነገር እንደዚህ አይነት ነገሮች እንደማትቀበሉ ተስፋ አደርጋለሁ። ነገር ግን እኔ በግሌ እንደዚህ አይነት ነገሮችን በፍጹም አልቀበልም። በተደጋጋሚ በውስጥ መስመር ሊያወሩ የሚፈልጉ ብዙ ሰዎች፣ ብዙ ወንዶች አሁን ሶፎንያስ ድንገት እጄ ላይ ስለወደቀ ነው የምትመለከቱ ሰው፣ ነገር ግን በውስጥ ብዙ ሊያወሩ የሚፈልጉ ወንዶች እንዳሉ አውቃለሁ። እነሱን ቀስ በቀስ ምናልባት ማጋለጥ ካለብን ቀስ እያልኩኝ የማጋለጥ ይሆናል። ነገር ግን አሁን ይህንን ቪዲዮ ዋና የሰራውበት ምክንያት ምንድነው? በዚህ ሰው ዙሪያ የምትገኙ ሰዎች እንድትጠነቀቁ ነው። ምክንያቱም ያው ሾው እንዳለው እናውቃለን። አብዛኞቻችን ፖድካስት አለው፣ በጣም ደግሞ ያው ቴሌቪዥን ላይም ዜና በማንበብም እናውቀዋለን። እና ምናልባት ብዙ ወንድሞች ልበላችሁ፣ ምክንያቱም ይሄ ሰውዬ ለሴት ብዙም እንደማይወሰወስ እንግዲህ በዚህ ያረጋግጫለሁ። ወንድ ከሆነ ሲያይ እንደዚህ የሚቆምበት ወንዶች እንድትጠነቀቁ ነው። ሄዳችሁ ከሱ ጋር የስራ ግንኙነት ያላችሁ ሰዎች በኋላ አላስፈላጊ ቦታ ላይ ለብቻችሁ በምትሆኑባቸው ሰዓቶች ላይ ኃይል ሊመጣ ይችላል። ከሱ ጋር ምናልባት የሚተባበሩ ሰዎች በጣም ብዙ ስለሚኖሩ ከነዛ ሰዎች ጋር ምናልባት ተባብሮ ሳታስቡት እንደዚህ አይነት ነገር ያረግ ስለሚችል ሲታይ ያው እንትን ይመስላል አይደለ? በጣም በቃ ጨዋ ነው ይመስላል። በነገራችን ላይ በዚህ አጋጣሚ ለኢትዮጵያ ሕዝቦች መናገር የምፈልገው አንድ ነገር አለ። ይሄም ነገር ምንድነው? አንድ ነገር ላይ መረጃ ሳይኖራችሁ አትለፍልፉ፣ እየገባችሁ አታውሩ። በጣም ብዙ ቪዲዮዎቹ ላይ ስለተመለከትኩኝ ነው ገብቼ ስመለከታቸው እነዛን ቪዲዮዎች ነው። እንግዲህ መጀመሪያ እንዳልኳችሁ ነው እግረኛ ሚዲያ ላይ ቀርቦ በተናገረውና ጋዜጠኛው በጠየቀው ጥያቄ መሰረት ነው። ኢትዮ ኢንፎ የሚባል አንድ ዩቲዩብ ቻናል አለ። ወደ 800 ሺህ ገደማ ተከታይ አለው እና በጣም ተችቶት ነበረ የእግረኛው ሚዲያን ጋዜጠኛ ማለት ነው። ኢትዮ ኢንፎ የሚባለው ዩቲዩብ ቻናል እና እግረኛው ሚዲያ ላይ ቀርቦ የተናገረው ምንድነው? በዛ ሰዓት አካውንት ያክ ተደርጎ ነው በኔ ስም እያወሩ ነው ብሎ ነው የተናገረው ጋዜጠኛው ማለት ነው። ጋዜጠኛ ሶፎንያስ እና ያን በተናገረው መሰረት ነው ኢትዮ ኢንፎ የሚባለው ዩቲዩብ ቻናል እግረኛው ሚዲያን የተቸው። ውይ ሶፍዬ፣ አንተ ጨዋ፣ አንተ ምንም ማታቅ፣ አንተ ሰው ዝም ብሎ ነው የሚፈርደው፣ ሰውን አትመን፣ ጀግና ነህ፣ በርትተሃል ምናምን። ይሄ መረጃ አላችሁ መረጃ ዝም ብላችሁ መለፍለፍ ትወዳላችሁ አንዳንዶቻችሁ። ሰው ያለምን እንዴት ያገሬ ሰው ስተርት ፈስ ያለበት ዝላይ አይችልም። ማን ነው ዝላይ አይችልም የሚባል ነገር አለ። የሆነ ሰው ምንም ነገር ሳይኖርበት ስለዛ ነገር ላይ አይወራም በፍጹም። ስለዚህ አረጋግጡ። የተጨበጠ ነገር ሳይኖር ዝም ብላችሁ እየገባችሁ አትለፍልፉ። አሁን አስባችሁታል? እኔ ሆኜ ይሄንን ያደረኩት ሌላ ሰው ወይ ፈርቶ ትቶታል ወይ ደግሞ ይሄን ሄዶ አምኖት ሄዶ የማይሆን ነገር ተደርጎ ነበር። ስለዚህ በጣም ብዙ ወንድሞቻችንን ልጆቻችንን እያጣን ያለንበት ሁኔታ ስለሆነ በዚህ ምክንያት ከኔ ጋር የምትቃወሙ ሰዎች አካውንቴን ሊያዘጉት ስለሚችሉ በቻላችሁት አቅም የሚደረገውን ኮፒ ሊንክ ሼር ምናምን ኮፒ ሊንክ በቻላችሁት አቅም ሼር እንድታደርጉና ለብዙዎች እንዲደርስ የዚህ ሰው ነውር የሆነ ተግባሩ እንዲጋለጥ ለብዙዎች አድርሱልኝ። ሶፎንያስ ደግሞ ካንተ ጋር ገና ብዙ ያልጨረስኩት ነገር አለ። የአጋጣሚ ጉዳይ ሆኖ ስልኩን ልንወስድበት ነበር ሐሳባችን። ምክንያቱም በውስጡ በጣም ብዙ ፋይሎች ይኖራሉ ብላ ስላሰብን ስልኩን ወስደን መረጃዎች ልናወጣ አልቻለም። የሚገርማችሁ ልክ ወዲያው ይሄ ነገር እንደተፈጠረ የአጋጣሚ ጉዳዩን ገብቼ ሳይ ብሎክ አድርጎኛል፣ ቲክቶክ ላይ ማለት ነው። ሶፎንያስ ምናምን ጽሑፍ አለና ብሎክ አድርጎኛል። ቴሌግራም ላይም ያወራነውን በሙሉ እንዳለ አጥፍቶት ምናምን ሎክ አድርጎኝ ነበር። ከዛ በኋላ ምንድነው የአጋጣሚ ጉዳዩ ደግሞ እኔ ይሄ ነገር እንደሚፈጠር ስለማውቅ አስቀድሜ ያቀድኩት ገና ስናወራ የሆነች ነገር ስለገባኝ የቀመርኩት ነገር ስለሆነ የምናወራውን ነገር በሙሉ ወዲያው ነበረ ስክሪንሾት እያደረኩኝ ያዝኩት እና በአንተ ቤት አሁን ማምለጥ ይበቃል። ጋዜጠኛ ሶፎንያስ ከዚህ ክስተት በኋላ ምንድን ያደረገው የፈጠነ አዳማ ከተማ ለስራ ቤልኩ ሰዓት ተደበደብኩኝ፣ ተዘረፍኩኝ ያለው ይህን ጉዳይ ለማስተባበል ማለት ነው። የፈጠነ እንደዛ ነው ያደረገው። ያው እንግዲህ ማስረጃው ይሄ ነው፣ ማስረጃው ወጥቷል። እግረኛው ሚዲያን ስተቹ የነበራችሁ እንግዲህ መልሱን አግኝታችሁታል ብዬ አስባለሁ። እንግዲህ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።